ያገዛዙ ኃይል በአንድ ቦታ ላይ 120 ንጹሃን አማሮችን በጅምላ መጨፍጨፍ ተሰምቷል። የአብይ አህመድ አስተዳደር በአማራ ህዝብ ላይ የጀመረው የጥፋት ጦርነት አሁንም በንጹሃኖች ላይ የጅምላ ጭፍጨፋ ተጠናክሮ ቀጥሏል። አማራን ታሪክና ቅርሱን ርስትና ማንነቱን ባህልና እምነቱን ሙሉ ለሙሉ ለማጥፋት ወስኖ ገዳይ ቡድኑን ወደ ህዝብ የላከው አገዛዙ በዛሬው ዕለት በጎጃም አማራ ህዝብ ላይ የፈጸመው ዘግናኝ የጅምላ ፍጅት እንደ ህዝብ ማቅ ያለበሰ ሆኗል። በምስራቅ ጎጃም ዞን እናርጅና እናውጋ ወረዳ ገደብዬ በተባለች አነስተኛ ከተማ ዛሬ ሚያዝያ 9 2017 ዓ.ም ከ120 በላይ ንጹሃን አማሮች በድሮን ተጨፍጭፈዋል። በአካባቢው የፋሲካ በዓልን ለማክበር የበዓሉ ቅድመ ዝግጅት ላይ የነበሩ ቤት ለመስራት በህብረት እንጨት ተሸክመው የነበሩ ንጹሃን የገደብዬ ከተማና የአካባቢው ነዋሪዎች በግፍ በጅምላ ተጨፍጭፈዋል። የአማራ ፋኖ ህዝባዊ ድርጅት በንጹሃን አማሮች ላይ የተፈጸመውን የግፍ ተግባር እጅግ አሳዛኝ ነው ብሏል። የህዝባዊ ድርጅቱ መሪ አርበኛ እስክንድር ነጋ ካሳዛኙ ክስተት በኋላ በላከው የሀዘን መግለጫ አገዛዙ አሁንም በአማራ ህዝብ ላይ እያደረሰው ያለው ግፍና በደል ተባብሶ ቀጥሏል ብሏል። መላው የአማራ ህዝብና የትግሉ ደጋፊ ኢትዮጵያውያን ሁሉ ይህንን መሰል ተግባርና በደል አጠናክሮ የቀጠለውን የአብይ አህመድ አስተዳደር ከህዝብ ላይ ለማውረድ የሚደረገውን ትግል አጋርነታቸውን እንዲያሳዩ አርበኛ እስክንድር ነጋ ጥሪ አቅርቧል። አገዛዙ በትናንትናው ዕለት በምዕራብ ጎጃም ዞን ይልማና ዴንሳ ወረዳ አንገር ቀበሌ የምትገኘውን ጥንታዊ የአንገር ቁስቋም ቤተክርስቲያንን ከነታቦተ ህጉና ታሪካዊ ቅርሶቿን ማቃጠሉ ይታወሳል። ጤና ይስጥልኝ። ዛሬ ሚያዝያ 9 2017 ዓ.ም በምስራቅ ጎጃም እናርጅና እናውጋ ወረዳ ከ120 በላይ ንጹሃን በድሮን መጨፍጨፋቸውን የሰማነው በታላቅ ሐዘን ነው። በአካባቢው የፋሲካ በዓልን ለማክበር የበዓል ቅድመ ዝግጅት ላይ የነበሩ ንጹሃን እንዲሁም ቤት ለመስራት በህብረት እንጨት ተሸክመው የነበሩ ምስኪኖች በአካባቢው ምንም ሳያውቁና ሳያስቡት በግፍ በጅምላ መጨፍጨፋቸው በአማራ ክልል በአገዛዙ እየተፈጸመ ያለው የጅምላ ጭፍጨፋ ጦርነት መሆኑን በተጨባጭ የሚያረጋግጥ ነው። በመሆኑም መላ የፋኖ አባላት የአማራና የኢትዮጵያ ህዝብ በአማራ ክልል እየተደረገ ላለው የትጥቅ ትግል ከመቼውም ጊዜ በላይ ድጋፋችሁን እንድትሰጡ እያሳሰብን በጅምላ የተጨፈጨፉ ወገኖቻችን ነፍስ አጸደ ገነት እንዲያኖርልን ፈጣሪያችንን እየለመን ለተጎጂ ቤተሰቦች መጽናናትን እንመኛለን። ክብር ለሰማዕቶቻችን። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አመሰግናለሁ። እስክንድር ነጋ ከትግል ሜዳ